ሰላም እንዴት ናችሁ? የኪያ ዩቱብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አንድ አጭር ታሪክ ልንገራችሁ። ጆርዳንና አንድ ብር። በአንድ ወቅት ጆርዳን የሚባለው በጣም ደሃ ግን ታታሪ ወጣት ነበረ። አንድ ቀን መንገድ ላይ ሲጓዝ በድንገት አንዲት ትንሽ ሳጥን አገኘው። ሳጥኑ በጉጉት ሲከፍተው ግን ያገኘው አንድ ብር ብቻ ነበረች። ጆርዳን በያዘው ነገር አላማረረም። ይልቁንስ ይችን ብር የታላቅ ስኬት መጀመሪያ ናት ብሎ ወሰነ። በዚች በአንድ ብር ጥቂት ፍራፍሬዎችን ገዝቶ በመሸጥ 2 ብር አተረፈ። በ2 ብር 4 ብር አተረፈው። 8 እያረገ በተረጋጋ መስራት ቀጠለ። በሂደቱ ያችን ትንሽ ብር ወደ ትልቁ ንግድ በመቀየር ስኬታማ ሰው ለመሆን ቻለ። ሰዎቹ ለስኬቱ ምስጢር ምን እንደሆነ ሲጠይቁ ዋና በቁም ነገር በእጅ ያለው የ1 ብር ግምት ሲሆን ያችን ብር ተጠቅሞ እንደሆነ አወቁ። ስኬታማ እንደሆነ ደግሞ ትልቅ ደረጃ ላይ ለመድረሱ ያለችን ትንሽ ተስፋ ትልቅ ደረጃ ላይ ለመድረስ ያለችን ትንሽ ተስፋ ነው ስል መለስላቸው። ዋና ነገሩ ቁም ነገር ማንኛውንም ትልቅ ውጤት የምናገኘው ካለን ነገር ላይ ተነስተን በምናደርገው ጥረት እና ትዕግስት ነው። ትልቁ ደረጃ ለመድረስ ዛሬ ካለን ጥቂት ነገ በምንጀምርበት በምናደርግበትን ነገር ውጤታማ ነው የምንሆነው እና ይህንን ነው የሚመስለው ታሪኩ። እና ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ።